አራት ሆነው ነው በቃ እንትና የተጫወቱብኝ። ሌሊቱን ሙሉ አደሩ። ከመገቡ በኋላ በቃ አውቃለሁኝ የሆነ እንደ ህልም ነገር ይታወቀኛል። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ እኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምእመናን ቀይ አበባ እየተሰጣጡ እየተጠራሩ የሚወጡ የያዝናቸው ብዙ አገልጋዮች አሉ። ስለ አንድነታችን እንማልዳለን። ቅድም እንዳልከው ይዘናል፣ አለቃ ይዘናል። ጉልበቱን ስንስሙ የነበረው አለቃ ከአንድ ወጠጤ ጋር እንደዚህ ያለ ያረግ ሲገባ ይዘናል። ጸሐፊ ይዘናል፣ ሊቀ ዲያቆን ይዘናል። ኢዮብ ዘሚካኤል ፖድካስት። ሰላም እንዴት አላችሁ? ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ኢዮብ ዘሚካኤል ነኝ በኢዮብ ዘሚካኤል ፖድካስት። ሰሞኑን ጠፋ ብዬ ነበረ በአንዳንድ ጉዳዮች። እንግዲህ መለስ ለማለት እንሞክራለን። እጅግ በጣም አስፈላጊ የሆነ ርዕስ ነው እና ሁሉም ሰው ሊያስብበት የሚገባ ጉዳይ ነው ብዬ ስለማምን በዚህ ላይ አንዳንድ ነገሮችን ለመናገር ነውና ሼር አድርጉት፣ ብዙዎች ይስሙት። ይሄ ቀላል ነገር አይደለም። ምንድነው የሚለውን አሳያችኋለሁ። በቤተ ክርስቲያን ቅጥር ውስጥ በአገልጋዮች፣ በሰባኪያን፣ በዘማሪያን፣ በዲያቆናት ግብረ ሰዶማዊነት ተገኝተዋል የሚል ሰሞንኛ ጉዳይ ተነስቶ ነበረ በነጋሽ ሚዲያ ላይ። አስቀድሞ የታሰሩ ወንድሞች ነበሩ በዚህ ጉዳይ በዚህ ኬዝ ማለት ነው። ከአመት ምናምን በኋላ ነው ድጋሚ ይሄ ኬዝ የተነሳው። ምክንያቱም ታሰሩ ከአመት ምናምን በፊት ጉዳዩ ትንሽ ተራግቦ ነበረ። መልሶ ረገበ፣ ዝም ተባለ። ከዛ ደግሞ መልሰው ታሰሩ፣ ስም አጥፊዎች ተብለው ማለት ነው። በዛ ውስጥ የቤተክርስቲያን ድምጽ አልተሰማም። ቤተክርስቲያን ምንም ያለችው ነገር የለም በመሪዎቿ በኩል ማለት ነው። ድጋሚ ይሄ ኬዝ ወደ ጠረጴዛ ከመጣ አይቀር ለምን በደንብ ጉዳዩ ተወርቶበት አባቶች ምላሽ እንዲሰጡበት፣ ጉዳዩ ምን ያህል ስር የሰደደ ነው ወይንስ ደግሞ ውሸት ነው እንደው ምንም የለም ይሄ ነገር የሚለውን በሚጣራው ነገር ተጣርቶ ልጆቹ ያላቸው ማስረጃ ታይቶ ለምን መፍትሄ አይሰጥም የሚል ጥያቄ ላቀርብ ነው። ጉዳዩን ግን በደንብ እንሰማዋለን። ከዛ በፊት አንድ ነገር ላሳያችሁ። ሰሞኑን በአባታችን በአባ ገብረ ኪዳን ላይ የሐሰት ነገር በቪዲዮ ኤአይ እየተሰራ የሚደረግ ነገር አለና ምላሽ ሰጥተውበታል። እስኪ እንስማው። በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ ምእመናን ግልጽ ማድረግ አለብኝ ብዬ አሰብኩ። መተት እንደተላከብን እንዴት እናውቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደግሞ እሱ ብቻ አይደለም፣ ልጆቼን ልመርቃችሁ እያስባሉ ልጆቼ ልመርቃችሁ እኔ ማንንም ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደግሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩዋቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል እና በጣም የሚያስደንቀው ግን ምንድነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው። እንደው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንደው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። ግምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ
የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ፣ እጸልይላችሁ። የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ። በኑሯችሁ ፈተና የበዛባችሁ፣ በትዳራችሁ ሰላም የራቃችሁ ሱራ ማርያም ጎዶሏችሁን ትሙ አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት አሜን። እንዴ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ፣ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ሁሉ ነገር እድል ነው። ማግኘት እድል ነው፣ ማጣትም እድል ነው። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተ ክርስቲያን የለም። 4 ነጥብ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። እኔ በግሌ አባ ገብረ ኪዳን የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም። የኔ አይደለም ማለት ነው። ስለዚህ የግሌ ሚዲያ እስከ ወደፊትም እስከመሞት አይኖረኝም። ይሄ ፈውስ መንፈሳዊ ሚዲያ የሚባለው የጉባኤ ቤቱ ነው። አሁን የኛ የጉባኤ ቤቱ ሚዲያ ፈውስ መንፈሳዊ 90 ቂርቆስ 4ቱ ጉባኤ የሚለው ሚዲያ ብቻ ነው። እንግዲህ እንደተመለከታችሁት በኤአይ ጀነሬት እየተደረገ የሚለቀቅ ቪዲዮ ነው። ለአንዳንድ ሰው የዋሃን አሉ አይደለ? አሁን ያለንበትን ሁኔታ የማይረዳ ሰው ይመስላል። በቃ አንዳንዱ የምር ነው የሚመስለው። እሳቸውን አስመስለው ሰርተውታልና ይህን በማየት ሰዎች እንዳይስቱ በጣም የሚደነቅ ነው። በነገራችን ላይ ቶሎ ሰው እንዳይሳሳት አይ ምን ቸገረኝ መቼም ሰው ይለያል ብሎ አለማለፍ ራሱ ሁሉ ሰው እኩል ነው፣ ሁሉ ሰው እኩል አይነት መረዳት አለው ብሎ አለመረዳት ራሱ ትልቅነት ነውና ምላሽ ሰጥተዋል አባታችን። እንግዲህ ሁሉም ሰው ሼር እያደረገ እንደው የሚሳሳት ካለ አሚን እያለ የሚበላ ትውልድ ካለ ማትረፉ ላይ ሼር በማድረግ ሰው እንዲነቃ በማድረግ ልንተባበር ይገባል የሚል መልእክትን ማስተላለፍ ፈልጋለሁ። የሳቸው የግል ሚዲያ የለም እንዴ? አይደለም የግል ሚዲያ የግል ባንክ አካውንት የሌላቸውን ሰው የኔ ቲክቶክ ነው እያስባሉ በዛ አይነት ድራማ መፍጠር ያው እነማን ናቸው በምን ግብር ነው ምናምን እንቶ ግን ለኔ እንደዚህ አይነት ነገር አሁን ላይ ፋራነት በቃ ፋራነት ነው፣ የፋራነት ጥግ ነው። እና ሰው ከእምነትም የትኛውም እምነት ውስጥ ይሁን እምነቱን ይወክላል ብዬ አላምንም። ማንም ይሁን ማን ማለት ነው እንደዚህ አይነት ግብር የሚያደርግ ሰው ማንም ይሁን ማን እምነቱንም አይወክልም። ፕላስ ደግሞ ፋራነት በዚህ ዘመን በጣም የመሰገጥ ጥግ ካልሆነ በቀር እንዲህ አይነት ነገር ማድረግ ተገቢ ሊሆን አይችልም ማለት ነው። አይችልም። ሌላኛው አስገራሚ ነገር ደግሞ ላሳያችሁ። ቤተክርስቲያን ተሳስታለች፣ ቤተክርስቲያን ፍጹም ስህተት ውስጥ ነች የሚሉ ወገኖች ቅዳሴዋን፣ ዝማሬዋን፣ አምልኮቷን፣ ዶግማዋን፣ ቅኖናዋን ስህተት ነው ያረጀች ቤተክርስቲያን፣ ስህተት የሞላባት ቤተክርስቲያን የሚሉ ወገኖች አሁን መተው ምን እያደረጉ ነው የሚለውን ላሳያችሁ። ከቅዱሳን ሐዋርያት ጋር በእምነት አንድ መሆንን ይሰጠን ዘንድ እግዚአብሔር በመከራችን ሁሉ መታገስ እንድንችል የትዕግስትን ፍጻሜ ይሰጠን ዘንድ ስለ ነፍሳችን ትዕግስትን ማልዳለን። አገልጋዮቹ ሐዋርያት ደስ እንዳሰኙ ደስ ልናሰኘው እግዚአብሔር ማገልገሉን ይሰጠን ዘንድ እድል ፋንታቸውንም ያድለን ዘንድ ስለ አገልጋዮቹ እንማልዳለን። እንደ ቅዱሳን ሰማዕታት እግዚአብሔር ለእኛ የሰማዕትነትን ሥራ ይሰጠን ዘንድ ለክርስቶስ ምስክሮች ሆነን ስለምንገለጥበት ሕይወትና አገልግሎት እንማልዳለን። የቤተ ክርስቲያን አገልጋዮች እነሱ ናቸውና እግዚአብሔር እነሱ ለረጅም ወራት ይሰጠን ዘንድ ያለ ነውር በንጽሕና ሆነው በእውቀት ሃይማኖትን ቃል ያቃሉ። እንደተመለከታችሁ እነዚህ የቃለ ዓዋዲ ሰዎች ናቸው። ቃለ ዓዋዲ የተባለ የተሐድሶ ክንፍ አለ። የተሐድሶች ብዙ ናቸው፣ በነገራችን ላይ የተለያዩ ናቸው። ቃለ ዓዋዲ የሚባል አለ፣ ማህበረ አኀው ምናምን የሚባል አለ፣ ሌላም አለ እና
እርስ በርሳቸውም የተደበላለቁ ናቸው። ግማሹ ፍጹም ፕሮቴስታንታዊ ነው። እንደ ቃለ ዓዋዲ አይነቱ ደግሞ ልውጥ ፕሮቴስታንት ነው። ሌላው ፍጹም ፕሮቴስታንት ነው። አንዳንድ እንደ ቃለ ዓዋዲ አይነቶቹ ደግሞ ልውጥ የሆኑ በነጠላ የተሸፈኑ ፕሮቴስታንቶች ናቸው። ልዩነት የለም። አንዳንድ ነገሮች ቢነሳም ዞሮ ዞሮ መግቢያው ጭራሮ የሆነ አይነት እምነት ነው እና ማራከሴ አይደለም። ትምህርቱ ሲገለጥ እንደዛ ነው እና ቅዳሴያችንን እንግዲህ ዲያቆኑ በቤተ መቅደስ የሚያነበውን የቤተ ክርስቲያንን ጸሎት አዳራሻቸው ውስጥ እየተገበሩት ነው። መጸለዩ ባልከፋ ግን በቦታው ሲሆን ጥሩ። ተሳስታለች ከተባለ ከነምናምኑ አመተው ግማሽ ወዶ ግማሽ ማራከስ እኔ የበታችነት ስሜት ተጠቂነት ነው ለኔ። በቤተክርስቲያን ታሪክ ውስጥ የማይታመን እምነት ይዘ ግን ደግሞ በቤተክርስቲያን ያለውን ቅዳሴ ለመውሰድ መጋቀጥ በጣም አስቸጋሪ ነው። ይሄ አስቂኝም ነገር ነው። ምክንያቱም ለረጅም ዘመን ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ ክርስቶስ ከሰራት ጀምሮ ማለት ነው ጥምቀት አያድንም የሚል ትምህርት የለም። ያድናል የሚለው የሐዋርያቱም ከሐዋርያት በኋላ የተነሱ አባቶችን በቤተክርስቲያን ታሪክ ውስጥ ያለ ትምህርት ነው። እሱን ይጥሱትና ቅዳሴዋን ግን ሊወስዱ ይፈልጋሉ። ዶግማ ለራስ እንደሰራ ቅዳሴን መስራት አለብህ። ራስን መቻል ያስፈልጋልና በዚህ ልክ ፓራሳይት መሆን መጣበቅ ጥሩ አይመስለኝም። ስሙት ይኛውን። ሄሎ ናቲ፣ እንዴት ነህ? ሰላም ነው? አለን። እኔ የምልህ አምላኬ አልቋል እንዴ? ተስሎ አላለቀም? እየተሳለ ነው? አይ እሺ፣ በአስቸኳይ ጨርስልኝ። ዛሬ ማታ የሚሰገድለት ነው እና እንደምንም አድርገህ ጨራርስልኝ። አይ እሺ። ይሄኛው የሙስሊም ኡስታዝ ነው እና ሞክ እያረገ ነው። አንዳንድ የዋሆች አሉ በክርስቲያን ሳይድ ያሉ ሰዎች እንደ ፎይና ሌሎች ማለት ነው ምላሽ ሲሰጡ ያለውን አነበው እንኳን ምላሽ ሲሰጡ እንደ ጸባጫሪነት ይቆጠራል። ይሄ በጣም በሚያስገርም ሁኔታ የሃይማኖት ተቋማት ጉባኤ እንኳን ጸባጫሪነት አስመስሎ መግለጫ ሰጥቷል። በሚያሳፍር ሁኔታ ማለት ነው። በሁለቱም ሳይድ ያለው መረዳት ሳይችል ቆም ብሎ ማየት ሳይችል መግለጫ እስከ መስጠት ደርሷል። ግን እንደዚህ አይነት ኡስታዞች ተብለው ትልቅ ቦታ ተሰጥቷቸው በእነሱ ሳይድ ግን እንደዚህ አይነት ነገር ለማድረግ የሚሞክሩ አሉ። አንድ ቃል ብናገር አገር ምድሩ ይያዝልኝ የሚሉ ብዙ የነዚህ እምነት ተከታይ እንዳለ 100% እርግጠኛ ነኝ። የኛን አምላክ የኛን መጽሐፍ የኛን የተለያዩ የሃይማኖት ስርዓቶችና የመሳሰሉትን እንደ ልባቸው ሲያንቋሽሹ ምንም ችግር የለባቸው። አሁን ስዕሉ ደርሷል፣ አምላኬ ደርሷል ይላል። አሁን ስዕላትኛ አምላኮቻችን ናቸው አላልንም ብለን አናውቅም። እሱ ስላሰበ እኛ እንደዛ ነን ማለት አይደለም እና ትምህርታዊ ነገር አይደለም የተደረገው ነፃ መሞገትም አይደለም ሞክ ማድረግ ነው። እንደዛ ከሆነ እኛም ሰው አይደለን ምላሽ እንሰጣለን። እኛ ለምሳሌ ስለ ሙሉ አካል ያላት ድንግል ማርያም ተሳለች፣ ሙሉ አካል አላት፣ ፍጹም ሰው ነች እና ለመሳል እንኳን ማይበቃ ጎዶሎ የሆነ ነገር ብጀምር አሁን ብዙ ታሪክ ይፈጠራል እና ምን ለማለት ፈልጌ ነው፣ እንደዚህ አይነት የህፃን ጨዋታ ቢቀር ጥሩ ነው። ስለ ስዕላት ግን አሁን ለምሳሌ ይሄ ነጋዴዎች ቪዲዮ ላይ የሚታየው ነጋዴዎች በህትመት ማሽን ሲያዘጋጁ ነው። ለነሱ ቢዝነስ ነው። ግን መጽሐፍቶቻችንን ስዕላቶቻችንን ከቢዝነስ ዓለም አውጥተን እምነቱን ስርዓቱን በጠበቀ መልኩ እንዴት ነው ለመገልገያ የምናደርጋቸው የሚለውን በእውነት በዚህ ጉዳይ ሌላ ቪዲዮ ሰራላችኋለሁ። በደንብ እናወራበታለን። ፍጹም ስህተት የሆኑ ነገሮች አሉ። የማይታወቁ ስዕላት፣ በኤአይ የተሰሩ ስዕላት፣ ኦርቶዶክሳዊ ትውፊት የሌላቸው ስዕላት እየበዙ ነው። ቁጥጥር የላቸው እና እስከ መቼ የሚለው ጥያቄ ስለሚሆን እሱ ላይ ያም ሆነ ግን በቤተ ክርስቲያን በስርዓትና በደንብ እንኳን የተሳሉ የታወቁ እውቅና የተሰጣቸው ስዕላት እንኳን አይመለኩ። በስዕሉ ፊት ለስዕሉ ባለቤት እንሰግዳለን። ለቅዱሳን ከሆነ አክብሮታችን ለመግለጽ የክርስቶስ ሲሆን
አምልኮታችንን ለመግለጽ በስዕሉ ፊት ለስዕሉ ባለቤት ከዛ ውጪ አምላክ ናቸው ወዘተ የምንለው ነገር ፈጽሞ የለም። ግን ሙስሊም ነው ለምሳሌ ብራቅ የሚባል ሰውና አህያ ተዳቅሎ አይነት ስዕል ክንፍ ያለው ማለት ነው የምታውቁ ከሆነ አለ በእነሱ አምላካቸው ብዬ ሞክ ማድረግ አልፈልግም አምላካችን ሲሉም ስላልሰማው ማለት ነው። ግን እንደዚህ አይነት ስዕል ይጠቀማሉ ለምሳሌ ማለት ነውና እንቶ ግን እንደዚህ አይነት ብልግና መገለጫችሁ ባይሆን ጥሩ ነው ለማለት ያክል ነው። እሺ አሁን ወደ መሰረታዊ ጉዳይ እንመለስ። መሰረታዊ ጉዳይ ምንድነው? የመጀመሪያው በአራት ሰዎች ስለተደፈሩ ኡስታዝ አንድ የተለቀቀ ቪዲዮ አለ እሱን አሳያችኋለሁ። ከዛ በፊት ግን የቤታችንን እናውራ እሱ ውጤት ስለሆነ ከዛ በፊት የቤታችንን ችግር እናውራው እና እስቲ ይሄን ቪዲዮ እንስማው። ሰው ምናልባት በሰሚ የምናወራ መስሎ ሊሰማው ይችል ይሆናል። እንደው ሰምተን ከሌኮ ነው የሚባል ነገር ሰምተን እሱን እያወራን ሊመስለው የሚችል ሰው አለ። ከዛ በጣም የራቀ ነገር ነው። ክርና መርፌ ለመሆን ክፍል ውስጥ ሲገቡ ነው የምንይዛቸው አይደለ? ክፍል ውስጥ ሲገቡ ይሄ ማለት በቴክስት በሁሉን ነገር ተከታትለን ክርና መርፌ ለመሆን ተቀጣጥረው ክፍል ውስጥ ሲገቡ ነው የምንይዛቸው። በዛ ግብር እንግዲህ አንተም ታያዋለህ እነ ቴዲ ጋር ነው እንግዲህ መረጃ አሁን የቴዶን እንዳታስረሱ ይመጣል። አዎ መረጃ እንግዲህ እዚህ ብቻ መሆኑ አደጋ ስለሚሆን ግድ መበታተን ስላለበት መረጃ ወደዛ ሄዷል። በዚህ መጠን ነው የተያዙት። ይሄ ማለት ሊቀ ዲያቆን ይዘናል ክርና መርፌ ሊሆን ሲገባ ማለት ነው። ይሄ ማለት አንተ እንግዲህ ባለማዊው አንድ ሰው ከአንድ ሰው ጋር ወደ በግብር ለመገናኘት ወደ አንድ ክፍል የሚገባው ረጅም ሂደቶች አሉት። ምናልባት በገበያ ተገበያይተ ስጋዋል ይሸጥል ካልሆነ በስተቀር ሂደት አለው። ያንን ሂደት አልፈው እዛ እስኪገቡ ድረስ ሁሉን መረጃ እየተከታተልን ነው ያዝናቸው ሁሉንም ማለት ነው። ጸሐፊ ቅድም እንዳልከው ይዘናል፣ አለቃ ይዘናል። ጉልበቱን ስንስሙ የነበረው አለቃ ከአንድ ወጠጤ ጋር እንደዚህ ያለ ያረክ ሲገባ ይዘናል። ጸሐፊ ይዘናል፣ ሊቀ ዲያቆን ይዘናል፣ ቁጥጥር ይዘናል፣ ዘማሪ ይዘናል፣ ሰባኪ ይዘናል። አሁን ዛሬ ከብዙዎቹ ጋር ተማምነን ይደናል። አንዳንዶቹም የኛ ትልቁ ነገር ምንድነው ዲያቆን ከሆነ ይሄን መረጃ ከያዝን በኋላ ድጋሚ ገብቶ እንዳይቀድስ ልብሰ ተክህኖ ለብሶ እንዳይታይ። ለምን የሚለብሱት ልብሰ ተክህኖ የሚቀድሱት ቅዳሴ የሚፈልገው ማሟላት ያለበት ነገር አለ። ድንግልና መጠበቅ አለበት። ካልሆነ ደግሞ አግብተ ነው መሆን ያለበት። እነዚህ ሰዎች ኦሬዲ ያንን አፍርሶ በዚሁ አጋጣሚ ሙሉን ሐሳባቸውን ለመረዳት ነጋሽ ሚዲያ ላይ እየገባችሁ በደንብ ስሙት። በደንብ መስማት ያስፈልጋል። በደንብ ነው የሰማሁት። ከዛ በፊት ያለውንም አንድ ነገሮችን ለመከታተል ሞክሬያለሁኝ። ሌሎችም አሉ የሚነሱ ሐሳቦች የተነሱ ሙሉን ከዛ እንድትሰሙት ስለፈለኩ ነው። ተመልከቱ። ሊቀ ዲያቆናት፣ ሰባኪም፣ ዘማሪም እና የደብር አስተዳዳሪ በዚህ ጉዳይ ተይዘዋል፣ መረጃ አለን ነው እያሉ ያሉት። ትውልድ የሚያመክን እጅግ በጣም የበዛ ኃጢያት ነው። በቤተ ክርስቲያን ስለሆነ ብቻ አይደለም፣ እሱ ላይ እንመጣበታለን። ለሀገር ጠንቅ ነው። ትውልድ ወደ ኋላ 100 ዓመት የሚመልስ 1000 ዓመት የሚመልስ ፍጹም ባዕድ የሆነ ክፋት የሆነ ነገር ነው። ይቅር የማይባል ኃጢያት ማለት ይሄ ትውልድ የሚገድል ጉዳይ ነው እና እኔ ይሄ እንደ ሕግ ፍጹም የሆነ በቃ ይሄ ከመንፈሳዊ ዓለም እንውጣ። እኔ ይሄ ሞት የሚያስፈርድ ነገር ቢሆን ደስ የሚልኝ ጉዳይ ነው እና ወደ ኋላ ባይባልበት ማለት ነው። በጣም ነውር ነው። ሲቀጥል ቤተክርስቲያን ውስጥ በጌታ በኢየሱስ በእንደዚህ አይነት እንትን ከዛ ደግሞ ቅዳሴ ይቀድሳል ማለት ነው። የእውነት ይሄ ነገር በጣም ያማል። በጣም ነው የሚያመው። ሁላችሁም ልክ ስትሰሙት ቤተክርስቲያን ውስጥ ከዛ አገልጋዮች፣ አስተዳዳሪው፣ ሰባኪው ሁሉ አይደለም ደግሞ እሺ የተወሰኑ ናቸው ማለት የተወሰኑ ስል በቁጥር እያልኩ ሳይሆን ሁሉ የሚል ነገር የለውም ማለት ነው። ሁሉንም በእንደዚህ አይነት ነገር እንዳንስል ብዬ ነው ትክክል ስላልሆነ እና አርያ መሆን የሚችሉትን በእንደዚህ አይነት ነገር ማሰብ በጣም ከባድ ነው። አንድ በሉ። ሁለተኛ ከላይ ያሉ እንደነዚህ አይነት ሰዎች እዚህ ታሪክ ውስጥ እዚህ ችግር ውስጥ አሉ ማለት ተከታዮቻቸው የማይገቡበት ኬዝ ሊኖር አይችልም ማለት ነው።
እና ብዙ ሰው የማበላሸት እድል አላቸው። በዚህም የተነሳ ኃይል ሊባሉ ይገባል ማለት ነው። እቺን ደግሞ እንስማት። ሂደቱ በጣም ከባድና እንትን ነውና ከሀገር ወጥተው ስልጠና ሁሉ ወስደው የሚመጡ ሰዎች የያዝናቸው አሉ። ይህን ግብር ሰልጥነው ቤተክርስቲያን ውስጥ ለማስፋፋት በዛው መስመር ላይ ደግሞ እርዳታ ከውጪ በየትኛው መንገድ እንደሚያገኙ በደንብ አንደርስበትም። የገንዘብ እርዳታ ከፍተኛ እንዳለና ያንን የሚያደርጉ ልጆች አሉ። ያው ሰንበት ትምህርት ቤቶችም ነቃ ብለው ነገሮችን እንዲያዩ ስለፈለኩ ነው። ከዛ በደንብ መታየት ያለበት ደግሞ ጽጌ ማህሌት አዳር ላይ የእውነት በሚያሳዝን ሁኔታ ወንድ ልጅ ዓለማዊ ወንድ ልጅ ያው አበባ ለሚስቱ እንደሚሰጥ ሁሉ በየማህሌቱና እንትኑ ላይ ቀይ አበባ እየተሰጣጡ እየጠራሩ የሚወጡ የያዝናቸው ብዙ አገልጋዮች አሉ። ብዙ ጊዜ ጽጌ ላይ አንተኛም ያው ማህሌት መቆም ሲገባን እኛ በየደብሩ እየዞርን እነሱን የምናሳደው በየደብሩ እንደዚህ አይነት እንትን ያላቸው ሰዎች አሉ። ስለዚህ ሰንበት ትምህርት ቤቶችም ወይ ደግሞ ምዕመናኑም ትኩረት ሊያደርግባቸው የሚገባቸው ነገሮች እነዚህ ናቸው። ወንዶች ብቻ አይደሉም እዚህ ውስጥ ያሉት፣ የነሱ ተባባሪ ሴቶች አሉ። የወንዶቹ ግብረ ሰዶሞች ተባባሪ ሴቶች አሉ። አቀናባሪ ናቸው። ለምሳሌ አንድ ጭፈራ ቤት ሙሉ ያዘጋሉ፣ ሴቷ ትወጣለች ትገባለች። ከዚህ በፊት ቴዶ ተናግሮ ተዘግቶ ነበር ወደ ላይ ሰፈር። ሴቶች 3-4 አውቀው ይወጣሉ ይገባሉ። ወንዶች ናቸው ግን ውስጥ ስራው የሚሰሩት። ሴቶቹ ገንዘብ ተከፋዮች ናቸው። እንደዚሁም ደግሞ በየመጠጥ ቤቱ እንደማባበል አድርጎ አንተ ስትገባ እሷ ትወጣለች፣ ሌላ ወንዶች ገብቶ ይጫወቱብሃል። ርቀታቸው ከፍተኛ ነው። ስለዚህ ወንዶች ብቻ እኛ የምናውቃቸው ሴቶችም አሉ፣ የምናውቃቸው አቅራቢ ሆኑ ማለት ልክ እንደ ሴት እንደምታማልል የትኛው ነው ቆንጆ ወንድ ብለው ተከታትለው ያጠቁታል፣ ያጠምዱታል፣ ዙሪያውን ይከቡታል። ዙሪያው ማለት ነው። ልክ እንዴት አድርጌ ልንገር፣ አንዱ የሚናገረውማ ስለ ወንድ እንደሚያወራው ራሱ አትጠራጠራለህ። ወይ እንዴት እንደሚያወራው ይላል። ወንዱን እኮ ረድቷል። ስለዚህ ምን እንደሚነኩ አልገባኝም። የማይገባኝ ነገር እሱ ምኑ እንደሚያስደስታቸው ራሱ እኔ ያው የሚታየኝ ነገር ራሱ እንዴት እንደሆነ አላውቅም። እዚህ ሴቶች አሉ፣ የራሳቸው ጭፈራ ቤት አለ። ቅድም እንዳለው የሚገናኙበት ቀን አላቸው። ልክ እንደ ባዕድ አምልኮ ማለት ነው። ቀናቶች አላቸው። ስለዚህ እነዚህ ነገሮች እንደ ቸልተኝነት የሚያይ ህዝብ ካለ እንደተመለከታችሁት ነው። ብዙ ሴቶችም አሉበት፣ ከቨር ተደርጎበት ማለት ሽፋን ያለው ነገር አለ። ስናይ ሌላ ነገር ነው፣ ውስጡ ሌላ ነገር ነው። ውጪ ድረስ ሄደው ሰልጥነው የመጡ ከውጪ ድረስ እርዳታ የሚደረግላቸው ደሞዛቸውና የሚያደርጉት ነገር የማይመጣጠን ጉዳይ ነው ነገሩ። ያ ማለት ስር የሰደደ ቼን አለው ማለት ነው። ተዋረዳለው። በዚህ ውስጥ ደግሞ ማንጠብቃቸው ብዙ ምናቃቸው ምንሰማቸው ጭምጭምጣዎች ነገሮችም አሉ እውነት ለመናገርና እኔ እንደ ዘመቻ ይሄን ነገር የማጥራት አይነት ነገር ተነስቶ ጉዳዩ ለሚዲያ ጉዳዩ ለህዝብ ቢገለጥ ማለት ይውላችሁ አሁን በጣም የሚገርም ቆንጆ ነገር እያደረጉ ነው እነዚህ ሰዎች፣ እነዚህ ወንድሞች ማለት ነው። ለምሳሌ ምን አድርገዋል? ሁሉ ነገር መረጃ ስለያዙ ብቻ አላወጡትም እንዲመለሱ። ምክንያቱም ቤተክርስቲያን ሐኪም ቤትም ነች አይደለ? ሆስፒታል ነች ቤተክርስቲያን። ህመምተኞች የሚታከሙባት እንጂ ሕክምና የሌለባት የፍርድ ሸንጎ አይደለችም። ስለዚህ ቀጥታ ወደ ፍርድ ቀጥታ ወደ ማጋለጥ አልሄዱም። የሄዱት እንዲመለሱ ነው። የተመለሱ ንስሐ የገቡ ከዛ ነገር ይወጡ አሉ። በቃ የሚፈለገው ያ ነው። አንመለስም ያሉ እንደዛ አይነት ነገር ውስጥ ያሉና አሁንም ትውልድ የሚያበላሹ ከሆነ ወደ ኋላ የሚባልበት ምንም ምክንያት የለም። አንድ ሰው ይመለሳል በሚል ሲጠበቅ 10 ሰውን ወደዛ የሚጋብዝ ከሆነ እኛም የዛ ነገር ተጠያቂ ነው የምንሆነው ማለት ነውና ነጋሽ ያቀረበው ነገር አለ። ወደ አዲስ አበባ ሀገረ ስብከት ጉዳዩን ወስዶ ምን ትላላችሁ የማለት በይፋ የመጠየቅ ዝምታ ከሆነ ለህዝብ የማጋለጥ የሚል ነገር አለ። እጅግ በጣም ጥሩ ነው። ሊበረቱ ይገባል። ከጎናቸው ልንሆን ይገባል በሚያስፈልገው ነገር ሁሉ። ይሄ ነገር ዝም ከተባለ የሚያመጣው ነገር ቀላል አይደለም። ይህን ጉዳይ ግን የቤተ ክርስቲያን ችግር ማለት ቤተ ክርስቲያን ላይ ስም የማጥፋት ይሄ ነገር ተይዞ ስም የማጥፋት ዘመቻ ምከፍቱ አካላት ካላችሁ ልትጠነቀቁ ይገባል። ጉዳዩን በጋራ ሆነን
እንደ ኢትዮጵያዊነት ልንቃወመው ይገባል እንጂ ቤተክርስቲያንን ብቻ ተጠያቂ ማድረግ ጉዳይ ከሆነ አስቸጋሪ ነው። አንደኛ ቤተክርስቲያን ይሄን አርጉልኝ ብላ ያለችው ነገር የለም፣ ትምህርቱ አይደለም የመጀመሪያው ጉዳይ። ሁለተኛ ነገር ደግሞ ቤተክርስቲያን ከዚህ በፊት ካስታወሳችሁ ላሊበላ እንጎበኛለን እና እንመጣለን ያሉ በዚህ ግብር የሚታወቁ የውጭ ዜጎች ነበሩ። ምንድነው ያለችው ቤተክርስቲያን? እንዳይረግጡ፣ አንደኛ ሀገሪቷ እንዳይረግጡ፣ ሁለተኛ ሀገሪቷን የሚረግጡ እና ፍቃድ ተሰጥቷቸው በመንግስት በኩል የሚገቡ ከሆነ እንኳን ቅዱሳን ስፍራዎችን አላስነካም፣ አላስደርስም፣ እንዲረግጡ አላደርግም ብላ መግለጫ ሰጥታለች። ስለዚህ ቤተክርስቲያን እንደ ቤተክርስቲያን እንዲህ ነች። ሰዎች እንደ ግለሰብ ግን ይሳሳታሉ፣ እንቀደም እንዳየነው እንደሰማነው ማለት ነው። ስለዚህ ሰዎቹን እና ግብራቸውን እየተቃወምን ያለ ነው። አንዳንዶች እዚህ ሶሻል ሚዲያ ላይ ምን እያደረጉ ነው? እንኳንም እንዲሆንኩ እንኳንም እምነታቸውን እየጠቀሱ ሆንኩ ብለው ልክ እነዛ መሆናቸው ነፃ የሚያደርጋቸው እና ይሄ የቤተክርስቲያን ችግር የሆነ ለማስመሰል የሚጥሩ ሰዎች ስላሉ ይሄ ልክ አይደለም። በእናንተም እንደዚህ አይነት ነገሮችን ማሳየት ስለሚቻል እና ኦርቶዶክስን ለመቃወም ለመሳደብ ይሄንን ይዛችሁ የምትመጡ እረፉ፣ ልክ ስላልሆነ ማለት ነው። ቀጥሎ ማሳያችሁ ቪዲዮ ምላሽ ይሰጣችኋል። ለዚህ ግን እኔ ነውሩ ልክ ስላልሆነ እና በእንደዚህ ደግሞ ሳይፈልጉ የተጠቁ ሰዎች ምን ያህል ውስጣቸው እንደሚጎዳ ምን ያህል ህይወታቸው እንደሚጎዳ እንድታዩ ጭምር ነውና ለሚዲያ የቀረበ ሚዲያ ላይ ወጣ ስለሆነ ላሰማችሁ። ኦኬ። ከዛን ለሊቱን ሙሉ በቃ የሆነ እንደ ቅዠት ነገር እንደ ህልም ይመስለኛል። የሆነ ሰመመንም ነገር በቃ ምን እንደሆነ አላውቅም፣ ግን አውቃለሁኝ 4 ሆነው ነው በቃ እንትና የተጫወቱብኝ። ለሊቱን ሙሉ አደሩ። ከመገቡ በኋላ ይታወቃል። በቃ አውቃለሁኝ የሆነ እንደ ህልም ነገር ይታወቀኛል። በቃ ሳቃቸው፣ ጫጫታቸው ምናምን የሆነ ነገር ናቸው። በቃ ጭንቅላቴ አለ እስከ ዛሬ ድረስ 12 ዓመት ማለት ለ4 ነው 4 ነው አላህ 4 ነው በቃ። ከዛስ እሺ እንዴት እንትን አልክ? ከዛን እንደዛ ከተጫወቱብኝ በኋላ እኔ ራሴን ሳትኩኝ። ምንም ነገር እንትን አለን። በኋላ ላይ ጠዋት ላይ ስነቃ ባዶ ክላስ ውስጥ ቆልፈውብኛል። በጌታ ስም ሙሉን እየገባችሁ አይ ቲንክ ሙባረክ አይደለ እዚሁ ላይ ያለ ሙባረክ ፖድካስት የሚል አለና እየገባችሁ ስሙት። ሙሉን ነው ቁጭ ብዬ ሰማሁትና ይሄ በእኛ ጉዳይ ነጋሽ ሚዲያ ላይ በተለቀቀው ጉዳይ ለመስራት እንትን ስል ስፈልግ ነው ይሄ ይመጣል እና ሰማሁት። 1 ሰዓት ምናምን ቪዲዮ ነው። እኔ በዚህ ልክ እንትን ብዬ አልሰማም እና ትምህርታዊ ጉዳይ ወይ ምናምን ካልሆነ አልሰማም። በጣም አንጀቴን በልቶኝ ነው የሰማሁት። እግዚአብሔር ምስክሬን በጣም ነው የሚያሳዝኑት። በጣም ኡስታዙና ከክርስትና ወደ እስልምና ሄዱ እንደሆኑ እና ብዙ ፈተና ያዩ እንደሆኑ ከዛ አዲስ አበባ መጥተው አገር አያውቁም እና ሰዎች አግኝተው ከዛን ምናምን ነገር ታሪኩና ገብታችሁ እንድሰሙት አልነካውም ታሪኩን በቃ ገብታችሁ ስሙት። በጣም ነው የሚያሳዝኑት። እግዚአብሔርን ወንድ ልጅ እንደዛ አይነት መከራ ሲያሳልፍ ተጽዕኖ ረጅም ዓመት ትዳር እስከመበተን የደረሰ ተጽዕኖ የደረሰባቸው እና አሁንም በችግር ውስጥ አይነት ናቸው እና እንደው የምትችሉ ሰዎች በእውነት ስሟቸው። ከዛ ልባችሁ እንደው የራራ ሰዎች ደግሞ በእርግጠኝነት የሚረዱበትን መንገድ እዛው ላይ ልታገኙ ትችላላችሁ ብዬ አስባለሁ። ይኖራል ወይም ኮሜንት ላይ ጻፉላቸው ሙባረክ ፖድካስት የሚለው ላይ እና አግዟቸው። በእውነት ከእግዚአብሔር ታገኙታላችሁ። የትኛውም እምነት ውስጥ ነው ሰው ስለመሆን ብቻ ይሄ የእምነት ጉዳይ አይደለም እና ወንድ ልጅ እንደዚህ አይነት ነገር ውስጥ ሲገባ ማንም ይሁን ስለ ጾታ እንትን እያልኳችሁ አይደለም፣ ግን እንደ ባል የሆኑ እንትን ያሉት ነገር አለ፣ የከፈሉት ዋጋ አለ፣ ህይወታቸውን ያመሰቃቀለው ጉዳይ አለ። ቀላል ነገር አይደለም። ወጥቶ ራሱ ይሄን መናገር ራሱ ቀላል ነገር አይደለም። ለ12 ዓመት ምናምን
ውስጣቸው አምቀው ከሁለት ሰው በቀር አያውቅም ነበር ነው ያሉትና ይህን ያህል ችግር ይዘው ነው የኖሩትና ይህን ጉዳይ እንደዚህ አይነት ፈር የለቀቀ ብልግና የሚሰሩ ሰዎችን ዛሬ መከላከል ካልቻልን ነገ ልጆቻችን ነገ ወጣቱ በማያውቀው ሁኔታ በእንደዚህ አይነት ችግር ውስጥ ሊያልፍ ይችላል። ከዚህ በፊትም እናውቃቸው እንደዚህ አይነት ግፍ የተፈጸመባቸው ሰዎች ነበሩ አይደለ? እሳቸውም እንዲህ ነው የተፈጸመባቸው እና ዛሬ ሀይ ካልተባለ ነገ እንዲፈጻሚዎችን ነው እያፈራን የምንሄደው ማለት ነው። ህፃናትን የሚበክሉ ትውልድ የሚያመክኑ ነው የሚሆኑት። ወደው ላይሆን ይችላል የገቡበት፣ ግን አስነዋሪ ነገር ነው። እንዲኖሩበት ዝም ልንል አይገባም ማለት ነው እና በጣም ነው የሚያሳዝኑት። ማርያምን እርዷቸው፣ አግዟቸው፣ እየገባችሁም ተመልከቱ። በጣም ማለት የዚህ የነገሩን ክፋት የነገሩን ችግር ምን ያህል በህይወት ውስጥ ዋጋ የሚያስከፍል እንደሆነም ተረዱበታላችሁ እና በጣም ነው አንጀትን የበሉት። ማርያምን ሌሊት ነው ያየሁት 7 ሰዓት ምናምን እና ማለት ያሳዝናል፣ ብቻ ያሳዝናል። በሀገራችን ውስጥ በእንደዚህ አይነት ነገር ሰው ዋጋ ሲከፍል ማየት የለብንም። ምክንያቱም የኛ ተቃውሞ የኛ ነገሩን ነው ቦታ እንዲሰጠውና ቶሎ እርምጃ ተወስዶበት ይሄ ነገር እንዲወጣ በቃ ይሄ ነገር እንዲጠፋ ማድረግ የምንችልበት ነገር እጃችን ላይ ነው ማለት ነው። እጃችን ላይ ነው መረጃ ያለን በማውጣት ለህግ አካል በመስጠት እነዚህ ሰዎች ደግሞ ማገገሚያ የሚያስፈልጋቸው ከሆነ ፍርድ የሚያስፈልጋቸው ከሆነ እነዚህ ነገሮች ሁሉ የሚደረጉበትን ነገር የማድረግ ቢያንስ የመቃወም ቢያንስ ጉዳዩን ለመንግስትም ለህዝብም አጀንዳ አድርገን የመስጠት አቅሙ ስለሚኖረን እሱን ነገር እናድርግ ማለት እወዳለሁ። ወደ ቤታችን ስመጣ ግን የምርም እኔ እጠብቃለሁ የአዲስ አበባ ሀገረ ስብከት ጠቅላይ ቤተ ክህነትም ጉዳዩን ተመልክቶ መፍትሄ ቢሰጥ ብዬ አስባለሁ። እጅግ በጣም ከባድና አስቸጋሪ ነገር ነው። እግዚአብሔር ከዚህ ነገር ይሰውረን፣ ሀገራችንን ሰላም ያድርግልን፣ ይህን ክፉ ልማድ ከሀገራችን ያውጣልን፣ በእንደዚህ አይነት ክፉ ነገር የተያዙትን ይፈውስልን፣ ምናቃቸውንም ማናቃቸውንም ሁሉን እንደው እግዚአብሔር በልዩ አሰራሩ ከእንደዚህ አይነት ነገር አውጥቶ ሀገር በእንደዚህ አይነት ነገር ዋጋ ማትከፍልበት ቢሆን እጅግ በጣም ደስተኛ ነኝ። ይሄ ነገር ሀገርን ዋጋ ሲያስከፍል ትውልድ እያመከነም ጭምር ስለሆነ ማለት ነው። ነገ ሀገር ተረካቢ ምናምን የሚባል ነገር ራሱ አይኖርም። አንድ ዜና እያየው ነበር። ሴቶች ዋና ቦታ ስንሄድ ወንዶች ከወገብ በላይ ራቁታቸውን እንደሚሆኑት ሁሉ እኛም እንሆን ብለው አንዲት ሀገር ላይ ጥያቄ ያቀረቡ በፍርድ ቤት ተከራክረው አሸነፉ እና ሴቶች ዋና ቦታ እዛ ሀገር ላይ ስትሄዱ ጡት ማሳዣ እንኳን አይኖራቸው። አያችሁ፣ የመብትና የሰባዊ ልዕልና ጉዳይ የተምታታበት ወንዱ ስላረገው ሴቷ ማድረግ የምትችል ሴቷ ስላረገች ወንዱ ማድረግ የምንችል የመሰለን ባህል፣ ወግ፣ እምነት ግራ የተጋባን ስንሆን እንዲህ ነው የምንሆነውና በውጭ ያለውን ይህንን ነገር ሀገራችን ላይ ነገ መጥቶ እንዳናየው ነገ ተመሳሳይ ጾታ ጋብቻ ይፈቀድልኝ የሚል ሰልፍ ሀገራችን ላይ እንዳናይ ዛሬ ልንቃወም ይገባል። ባህላችንን እምነታችን ልንጠብቅ ይገባል። ያለ እምነት መከፋፈል፣ ያለ ጣት መቀሳሰር የትኛውም ቦታ የትኛውም ቤተ እምነት ውስጥ ይኑሩ ልንቃወማቸው ይገባል ብዬ አስባለሁኝ። ነጋሽ ሚዲያ ላይ ሄዳችሁ እንድታዩ የኝንም ሰው ደግሞ ሼኩን ማለት ነው የኡስታዙን ገብታችሁ ደግሞ ማገዝ በሚገባን መልኩ እንድናግዛቸው ጥሪ ማስተላለፍ ፈልጋለሁኝ። ኢዮብ ዘሚካኤል ነበርኩ አብሬያችሁ የቆየሁት። ሼር አድርጉ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ይቆየን። ኦርቶዶክሳዊነት ምንድነው? ሰው እንዴት ሊድን ይችላል? የኃጢአት ስርየት ከኢየሱስ ክርስቶስ ደም ውጪ ማግኘት ይቻላልን? ነገረ ክርስቶስ በኦርቶዶክሳዊ ወንጌል ምዕራፍ 3 ከቁጥር የጌታ ቅዱስ ሥጋና ክቡር ደም አማናዊ ወይንስ ደግሞ ምሳሌያዊ? ኢዮብ ዘሚካኤል ፖድካስት